ልጆች ሆነን በጣም ከሚያጨቃጭቀን ነገር አንዱ ዩፎዎች አሉ ወይስ የሉም የሚለው ነበረ። ወይ አሜሪካ በስከመጨረሻ በእጇ ያለውን ፋይል በግማሽም ቢሆን ለቃለች። ባለፈው የነገርኳችሁን አስታወሳችሁ። 12ቱ የጠፉ የናሳና የኒውክሌር ሳይንቲስቶች ጉዳይ፣ ከዛ ውስጥ ኤሚ ዋነኛዋ ነች። Shots of what it's like to be an astronaut, exploring new things for the first time. ዩፎ የሚባል ነገር አለ ወይስ የለም የሚለው ነገር አልለየለትም ነበር። የአሜሪካ መንግስት ስለ ዩፎ ያለው መረጃ ለህዝብ ይፋ እንዲሆን እየተወተወተም ቆይቷል። ኦባማም የካቲት ወር ላይ ኤሊየንስ ወይም ዩፎ ሪል ነገር ነው አይቼ ግን አላውቅም ያለበት ኢንተርቪው ላይ ትራምፕ ኦባማ ሚስጥር አባከነ ብሎ ኮንኖታል። ከዛ ራሱ ትራምፕ ያልታወቁ በራሪ አካላት አሉ የሚል አይነት በኢንተርቪው መሃል ተናገረ። They're real, but I haven't seen them, and they're not being kept in what is it? Area 51. Area 51. ነገርየው የሐሳብ ማስቀየሻ እስኪመስል ድረስ ፖለቲከኞቹ ግራ ያጋቡን ነበር። ግን እስከ ዛሬ ነው። ፔንታጎን በትራምፕ ትዕዛዝ UAP የሚባል ዶክመንት ለቋል። ዶክመንቱ እስከ ዛሬ ይፋ ያልተደረጉ ያልታዩ ማስረጃዎችን ያካተተ ነበር። እናንተም ያለምንም ክሊራንስ የፔንታጎን ዌብሳይት ላይ ገብታችሁ ቪዲዮዎችን ማየት ትችላላችሁ። ከተወሰኑት ቪዲዮዎች ውጪ የተለየ ነገር እስካሁን አልመጣም። የአራት ማዕዘን የሚንቀሳቀሱ ቪዲዮዎች አሉ። የአፖሎ ሚሽን ላይ የተነሱ 3 ጨረሮች አሉ። ስኬች አለ። እንደዛ አይነት ነገሮች ወደፊት ከሚለቀቁት መረጃዎች ውስጥ የምናገኘው አዳዲስ ነገር ሊሆን ይችላል። ግን ባለፈው ከነገርኳችሁ የጠፉ ሳይንቲስቶች ውስጥ የኤሚ ጉዳይ ለዘመናት ዩፎዎች ከሌላ ፕላኔት የመጡ ናቸው ተብሎ ይታሰባል። በ2022 ልገደል ነው ያለችው ሳይንቲስት ግን በዚህ አትስማማም። ከሁሉ በላይ ደግሞ ጎልታ መነጋገሪያም ነበረች። ከዚህ ጋር ተያይዞ ያላት ሀሳብ እብደት ይመስላል። ግን እንመልከተው። 4 ዓመት በፊት ኤሚ ኢክሪች አባቷም የናሳ ተመራማሪ ነው፣ ዩፎዎች የሰው ልጆች ናቸው ትል ነበረ። ዓለም በከፍተኛ ጥፋት በመመታቷ ለሺህ ዘመናት በዋሻ ውስጥ ሰዎች ለመኖር ተገደዋል። በዋሻ ውስጥ ሰዎች የፀሐይ ብርሃን ባለማግኘታቸው አይናቸው ትልቅ፣ ጸጉራቸውና ቆዳቸው የተነሳ ሰውነታቸው የሟሸሸ የወደፊቱ ሰዎች እየጎበኙን ዩፎ እንላቸዋለን ትላለች። እንደ ሳይንቲስቷ መንኮራኩሮቹ የታይም ማሽን መሆናቸው። ኢንተርስቴለር ፊልምን ካያችሁት ይህ ነው ሀሳቡ። ካላያችሁት እንድታዩት ጋብዛችኋለሁ። እንደ ኤሚ አገላለጽ ይህን ሀሳብ የአሜሪካ መንግስት P40 እና P50 ፋይል ይሉታል ብላ አጋልጣለች። የ34 ዓመቷ ኤሚ ከመሞቷ በፊት የላከችው ቴክስት ላይ ራሷን አጠፋሽ ተብሎ ከሰማ የመኖር ፍላጎት ያለኝ ሰው ነኝ የሚል ነበር። ኦብቪየስሊ ዩፎዎቹ የወደፊቶቹ ሰዎች ናቸው የሚለው ቲዮሪ ቢሆንም ከዚህ ቲዮሪ ጀርባ ያሉት አብዛኞቹ ሳይንቲስቶች መገደላቸውና መሰወራቸው